ቢደረስ መጠፋፋት ቢቀር በተንኮል በሐሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው ለሰው ባይገባ ባያጋጨው ነገር ሁሉም ቢተባበር ሁሉም ቀና ቢያስብ ማን ኧረ ማን ይደርስብን ነበር ማን ኧረ ማን ይደርስብን ነበር ቢማማር ቢረዳዳ ሁሉም አንድነት ቢማማር ቢረዳዳ ሁሉም አንድነት ቢማማር ቢረዳዳ ሁሉም አንድነት ቢማማር ቢረዳዳ ሁሉም አንድነት ያም ቢተባበር የት ይደረስ ነበር ያም ቢተባበር የት ይደረስ ነበር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በሥራ ነበረ አገርም መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሮን ነበር የተፈጥሮን ጸጋ በዚች በለም መሬት በዚች በለም ምድር ሁሉም ቢተባበር ሁሉም ቢፈቅድ። አመሰግናለሁ። ስሜ እጥፍ አለም ሀብቴ ይባላል። የአንኮበር ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነኝ። ያው እንደሚታወቀው በዚህ በክረምቱ በጎ ፍቃድ 2018-2019 በርካታ ተግባራቶችን ይዘን እየተንቀሳቀስንበት ያለንበት ሁኔታ አለ። ያው እንደሚታወቀው በዝግጅት ምዕራፍ በርካታ ኦሪንቴሽኖችን የተለያዩ እቅዶችን ማቀድ ስራዎችን ሰርተናል። አሁን የምንገኘው ተግባር ምዕራፍ ላይ ነው። የመጀመሪያው ተግባር ምዕራፍ ብለን የያዝነው የተለያዩ መፋሰሻ ቦዮችን የማጽዳት ስራ እየሰራንበት ያለንበት ሁኔታ ነው ያለው። ያው እንደሚታየው በርካታ የመንግስት ሰራተኞች እየተሳተፉበት ያለበት ሁኔታ አለ። ይሄ ብቻ አይደለም እና ሌሎች ከዚህ ጋር ተያይዞ እንግዲህ በዚህ በክረምቱ በጎ ፈቃድ ከምንሰራው ከምገባ እስከ አዲስ ቤት ስራ ነው። ለቤት ጥገናና ለአዲስ ቤት ስራ የሚውሉ የተለያዩ ግብአቶችን የማሰባሰብ ስራ የተለያዩ ኮሚቴዎችን በማዋቀር የሀብት ማሰባሰብ ስራዎችን እየሰራን እንገኛለን። ፎካሎችን ጭምር ወደዚህ ስራ በስፋት በጥልቀት እና በትጋት እንዲገቡ ያው በቴክኒክ ኮሚቴ ግምገማ ላይ አጠናክረን የቀጠልንበት ሁኔታ አለ። ክረምቱ በጎ ፈቃድ ያው ያለምንም ክፍያ በነፃ የሚሰራ ስራ ነው። ያን ተከትሎ የህሊና የነፍስም ስራ ነውና ሁሉም ሰው ያንን አውቆ ያው እንደሚታየው ሁሉ በተነሳሽነት ስራውን እየሰራ እየታዘዘልን ይገኛል። ለዚህ ደግሞ ያው ሁሉንም ትልቅ አክብሮትና ምስጋና ነው በእኔ በኩል የምቸረው። ጅምር ላይ ነው ያለነው። ይሄንን ደግሞ አጠናክረን እንቀጥላለን። ለዛ ደግሞ ያው ንቁ እገዛችሁን ተሳትፏችሁን እንድታደርጉ እያልኩ አደራ ነው የምለው። በእኔ በኩል ያለኝ ሀሳብ ይሄ ነው። አመሰግናለሁ። የከተማችን መልካም አቀማመጥ በጣም ያው ወጣ ገባ ከመሆኑ ጋር ተያይዞ ብዙ ጊዜ መሰረተ ልማቶች ይሰራሉ። ግን ብዙ ጊዜ እድሜ አገልግሎት ሳይሰጡ ቶሎ የሚበላሹበት ሁኔታ ነበር የነበረው። ያው ሁላችሁም እንደምታውቁት በዚህ ክረምት መግቢያ ላይ ያው ከሰይን ኮንስትራክሽን ባገኘው ድጋፍ ለውስጥ መንገድ የመጠገን ስራ ተሰርቷል። ክረምት እንደመምጣቱ ተያይዞ እንዳምናው ችግር እንዳይገጥመን ያው የአካባቢው ማህበረሰብ ራሱ አካባቢውን ተፋሰስ ስራ እየሰራ ነው። ሁለተኛ ደግሞ በክረምቱ በጎ ፈቃድ የተለያየ ክፍሎች እየሰሩ ነው።
ዛሬ ደግሞ ያው ሰራተኛው በዚህ ደረጃ ችግሩን ለመቅረፍ የራሱን አስተዋጽኦ ያደረገ ስለሆነ ከዚህ በፊት የነበረውን ችግር በዘላቂነት ሊፈታ የሚችል ስራ እየተሰራ ነው ብለን ነው ምናምን። ስሜ ያው ፈለቀ ምህረት ነኝ። የትምህርት ጽሕፈት ቤት ሙያ ፈቃድና እድሳት ቡድን መሪ ነኝ። በጎ ፈቃድ በጣም ከሚያስደስተኝ ስራ አንዱ በጎ ፈቃድ ነው። ምክንያቱም በጎነት ለራስ ነው ይባላልና እኔ በበጎ ፈቃድ 3 ጊዜ ደም ሰጥቻለሁ እዚህ ወረዳ ላይ ማለት ነው ቀድሞ። ከዛም በመቀጠል ባለፈው ሳምንት እንጨት ለድሆች ቤት መስሪያ እንጨት ቆርጠን ልጠን አስቀምጠናል። ዛሬ ደግሞ ይሄ በጣም ትልቅ ሀብት የፈሰሰበት መንገድ ድሆቹ ይሄዱበታል፣ ሀብታሞቹ ይሄዱበታል፣ ማንኛውም ሰው ማህበረሰብ የሚጓዝበት መንገድ ስለሆነ ዝም ብሎ ውሃ ከወሰደው የመንግስት ሀብት የህዝብ ሀብት ነው። ወደ 1 ዓመት ሳያገለግል ይሄ መንገድ ይፈርሳል። ስለዚህ እኛ ጊዜያችንም አይጎዳም ስራም አይጎዳም መጥቶ እንደዚህ በህብረት ሰርቶ ውሃ ማፈሳሻ ወይ በመስራቴ እኔ በጣም ደስተኛ ነኝ። ወደፊትም እሰራለሁ። ይህንን ላስተባበሩ ሰዎችም ጭምር እኔ ትልቅ ክብር አለ። በጋራ ሆነን ተባብረን ካልሰራ ነው ዝም ብለ ዳር ሆነን ይሄኛው መንገድ እንደዚህ ሆኖ ነበር ዝም ብሎ ያውታል። ማን ነው ያውታል? ምን ነው እኛ ነን እኮ ያለነው። እኛው ስለሆነ መስራት ያለብን እያንዳንዱ የጽሕፈት ቤት ኃላፊ ሰራተኛውን ይዞ ወደ ስራ መውጣት አለበት ባይ ነኝ። ሁሉም ሰው መውጣት አለበት። ማህበረሰቡ የከተማ ነዋሪው መኖር አለ፣ ወጣቱ መስራት አለበት፣ ሴቱ መስራት አለበት። አገር እንግዲህ የግለሰብ የአንድ ሰው ሁለት ሰው ሳይሆን አገር የህዝብ ናት። ማን ማን ይደርስብን ነበር ቢጣጣር ቢረዳዳ ሁሉም በአንድነት ቢጣጣር ቢረዳዳ ሁሉም በአንድነት ቢጣጣር ቢረዳዳ ሁሉም በአንድነት ቢጣጣር ቢረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር ያም ቢተባበር የት ይደረስ ነበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ቢተባበር በሙያው በእውቀቱ ስራም ባህር ቢሆን እንደ ጀግንነቱ ቢጥር ቢተባበር በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና። እኛው ብንስማማ እኛው ብንፋቀር የሰራ ቢወደስ የለፋ ቢከበር ማን ይደርስብን ነበር ነበር ያም ቢተባበር ርሳት ባለበት ያም ቢተባበር ይደረስ ነበር ያም ቢተባበር የት ይደረስ ነበር ያም ቢተባበር የት ይደረስ ነበር ያም ቢተባበር የት ይደረስ ነበር ሰው ለሰው ቢፋቀር ሁሉም
አመሰግናለሁ። አበባዬ ጉዘውዴ ይባላል። የአንኮበር ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። ያው ደም ስለግስ አሁን ለሶስተኛ ጊዜ ነው። ድሮ የከፍተኛ ተቋም ተማሪ እያለሁ በጊዜ ለግሻለሁ። እንደ ወረዳ ለመጀመሪያ ጊዜ ነው ደም ስለግስ። ያው ደም ልገሳ የሰብአዊ ጉዳይ ነው ብዬ አስባለሁ። የሰብአዊነት ጉዳይ ነው። ደም በማጣት ካሁን ቀደም አክስቴን አጥቻለሁ በወሊድ ሰዓትና እሷን እያስታወስኩ ደም የምሰጠው። ሌሎች እናቶች መዳን አለባቸው፣ የተጎዱ ሰዎች መዳን አለባቸው። አሁን ክረምትም ስለሆነ ብዙ የትራፊክ አደጋ ይከሰታል። ነፍሰ ጡር እናቶች በደም እጥረት እንትን ይላሉ። ሌላም ከሰርጀሪ ከመሳሰሉት ነገሮች ጋር በተያያዘ ደም አስፈላጊ ነውና የሰብአዊነት ጉዳይ ነው። ብንለግሰው ደግሞ እንደ ኩላሊት አይደለም፣ ኩላሊት መስጠት ነው። ይሄ ካለን ላይ ማካፈል ነው እና ሁሉም ማህበረሰብ ደሙን እንዲሰጥ የሰብአዊነት ጉዳይ ስለሆነ ሰውን የህይወት የማዳን ጉዳይ እስከሆነ ድረስ ደም እንዲለግስ በዚሁ ጥሬን ማስተላለፍ እወዳለሁ። ስሜ መኮንን ሙልጌታ እባላለሁ። የአንኮበር ጽሕፈት ቤት ኃላፊ ነኝ። አሁን እዚህ የተገኘሁት ደም ለወገኖቼ ለመስጠት ነው። ደም ስሰጥ ለሰባተኛ ጊዜ ነው። ያው ደም በመስጠቴ ብዙ ወገኖችን ከሞት ከስቃይ ይታደጋለሁ ብዬ ስለማምን ነው ለሰባተኛ ጊዜ ደም እየሰጠ ያለሁት። ሁሉም ወገኖቼ፣ ሁሉም ኢትዮጵያዊ ዜጋ፣ ሁሉም ያካባቢ ነዋሪ ደሙን ለወገኑ ቢሰጥ ምንም የሚጎዳው ነገር ስለሌለ ሁላችንም ደማችን ለወገናችን እንስጥላለሁ። አመሰግናለሁ። ይስማን ተክለ ጻድቅ እባላለሁ። የአንኮበር ወረዳ አስተዳዳሪ ነኝ። ዛሬ እንግዲህ በወረዳችን ላይ ለወገኖቻችን ደም እየተለገሰ ይገኛል። እኔም ደሜን እየለገስኩ ነው። ለአራተኛ ጊዜ እየለገስኩ ያለበት ሁኔታ ነው ያለው። ከዛ አኳያ ደም መለገስ የተጎዱ ወገኖች በተለያዩ አደጋዎች የሚጎዱ ወገኖች አሉ። በተለይ እናቶች በደም እጦት ምክንያት ህይወታቸውን የሚያጡ እናቶቻችን አሉ፣ እህቶቻችን አሉ። በደም ማጣት ምክንያት የሚጎዱ ወገኖቻችን አሉ። ለነዛ ወገኖች ካለን እያካፈልን ደማችን እየለገስን መታደግ ይጠበቅብናል እና አጠቃላይ የወረዳችንም ህዝባችንም ደሙን በመለገስ ወገኖቻችን መታደግ ይጠበቅብናል የሚል ጠቅላላ ሀሳብ ነው። Yes,
ማሳያ